ዋው ዋው! እና ጋይስ ሰብስክራይብ ላይክ ማድረግ አይገባህም ትላላችሁ። እንደዚህ ያባበደ ቦታ እያሳየናችሁ እና ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ከራሳችሁም እንደው ላስታውሳችሁ እንደማትረሱ አውቃለሁ። ገባን ትላላችሁ። በጣም ነው የደረኩት የለም ማለት እዚህ አካባቢ ያለው ድሮ ተመልከቱ። መዝናኛ ነገሮች ሱቆቹ እስከዛ እዚህ ጋር እንደምታዩት ነው። ቅድም ያልኳቸው የህፃናት መጫወቻ በየአይነቱ ነው ያለው። እነዚህ ይነዱታል አልኳቸው። እዚህ ጋር ደግሞ በጣም ጎጣ ያለ ትልቅ ሬስቶራንት ነው የምታገኙት። በጣም ነው የሚያምረው። የሆነ አይን እንድስብ በላይት በምናምን አሸብርቀውታል። እዚህ ጋር የውሃ ፋውንቴን አለች። የራሱ በጣም ነው የሚያምረው። በጣም ግዙፍ ነው ሬስቶራንቱ ማለት ነው። እርግጥ በውስጡ የተለያየ ስም ያለውና በጣም ነው የሚያምረው። እና ጋይስ እስካሁን እየወደዳችሁት እንደሆነ አልጠራጠርም። ሰብስክራይብ ማድረግ አይረሳ። የዚህን ቦታ ሎኬሽን ለምትፈልጉ ዲስክሪፕሽን ላይ ታገኙታላችሁ ሎኬሽኑን። እዚህ ጋር ደግሞ በሌላ መልኩ የምታገኟቸው ጀልባዎች አሉ። እንግዲህ 150 ድርሃም ናቸው። በ30 ደቂቃ እንደዚህ እያወጣችሁ ትነዳላችሁ ማለት ነው። በራሳችሁ እዛ ዞራችሁ ምናምን ነው የምትመጡት እና በጣም ነው የሚያምረው ጋይስ። እዚህ ጋር የህፃናት መኪናዎች አሉ እንደዚህ እንደምታዩቸው እንደዚህ ማለት ነው። እና ሰው ግን ማለት ነው ከዚህ ጋር እንደምታዩት ጀምሮ ሄዶ እዛ እስኪደርስ ድረስ ይታያቸዋል። እዛ ጋር መስጊዱ እስከዛ ድረስ ሙሉ መንገዱ ሰው ነው። በቃ በየመንገዱ ተቀምጦና ማለት በጀማ ምናምን ሆኖ ደስ ይላል። የሆነ የጀማ ጊዜ ለማሳለፍ ምናምን እዚህ ጋር መጥታችሁ ስታዩ ሰው በህብረት የሚያሳልፉ ላይ ስታዩ የሆነ በቃ በጣም ነው የሚስባችሁ። እና በተለይ በጀማ ለምታሳልፉ ልጅ እዚህ በጣም ድባብ አለው። ሰብሰብ ብላችሁ መጥታችሁ እዚህ እንደዚህ ደቅ ብላችሁ ጊዜያችሁን ማሳለፍ ማለት ነው። ሶ ሪኮመንድ አደርጋችኋለሁ። ይህ ቦታ በጣም ነው የሚያምረው። በተለይ በማታ በጣም ነው የሚያምረው። በጣም ዋው ጋይስ ተመልከቱት ይሄን እስቲ። በስመ አብ እንዴት አባቱ ነው የሚያምረው። መርከብ ላይ ወይም ጀልባ ላይ ሬስቶራንት እዚህ ጋር ህዝብ ያው ተቀምጦ ይበላል ይጠጣል። ግን ይሄን ነገር ተመልከቱት ጋይስ። ዋው ዋው ጋይስ ውስጡ ሬስቶራንት ነገር ነው እና በጣም ነው የሚያምረው። ይሄንን ነገር በቀጣይ በአንድ ቪዲዮ ቼክ የምናደርግ ይሆናል። ምን ያክል ኤክስፔንሲቭ ነው የሚለውን ነገር በአንድ ቪዲዮ ሰራላችኋለሁ። ውስጡ ምን ያክል ኤክስፔንሲቭ ነው፣ ምን ያክል ምግብ ውድ ነው ወይ ደግሞ ምን ያክል ርካሽ ነው የሚለውን ነገር ምን አሉት የሚለውን ነገሮች ቼክ አደርግላችኋለሁ በቀጣዩ ቪዲዮ ማለት ነው። ግን ይህን ቪዲዮ ላይክ አድርጉት፣ ሰብስክራይብ በደንብ አድርጉን እና ተከታተሉ ማለት ነው። እና ግን በጣም ነው የሚያምረው። ዋው ዋው ዋግዋን ብለናል። እና ቪዲዮችን ላይክ ያደረጋችሁ አይደለም፣ እዛ ላይ ሰብስክራይብ እየተደረገን አይደለም። ፕሊዝ ሼር አድርጉት፣ ሰብስክራይብ አድርጉት ማለት እወዳለሁ። እዚህ ጋርም ደግሞ አንድ ሬስቶራንት ነገር አለች። ከፍ ብላችሁ ምናምን መንገድ ዳር ነው ምናምን ላይቶቹ ምናምን በሰጠውታል። በጣም ነው የሚያምረው እንደዚህ። ይሄ በነገራችን ላይ ጋይስ የመስጊድ ሬስቶራንት ነው። የመስጊዱ ነው እና ያምራል። መንገድ ዳር ነው ምናምን ብቻ ውበት ሰጥተውታል ላይቶቹ ምናምን። ይሄን ቪዲዮ እንደምትወዱት አልጠራጠርም። ነገር ግን ከወደዳችሁት ላይክ እና ሰብስክራይብ አይረሳላችኋል። እና ጋይስ እዚህ ሀገር በጣም መስጊዶች የሚመስሉ ተቀላችሁ ክፍት ነገር ናቸው። በቃ ውጫቸው ውበት ይሰራዋልና እንደኛ ጋር አይደለም፣ የሆነ የታጠረ ምናምን አይደለም። መስጊዱ በራሱ ውበት ነው። እና እዚህ ጋር ምን እንዳገኘው አትጠይቁኝ ማለት ነው። ይሄ ምንድነው የምንለው በእኛ ሀገር ደሴት ላይ ውስጥ ላይ ሆቴል የተለያየ ነገር አለና ይሄ ሲጀመር መግቢያ ራሱ በክፍያ ነው። ግን ደግሞ እስቲ እዛ ጋር
በዛ ድልድይ ነው የምትገቡት። እዛ ጫፍ ላይ ነው መግቢያው ምናምን ቼክ ማድረግ የምትችሉት እና ይህንንም በቀጣይ ቪዲዮ እዚህ ውስጥ ገብተን ምንድን ያለው የሚለውንም ነገር የምንነግራችሁ ይሆናል። ሶ በቀጣይ ቪዲዮ እሱንም እንሰራለን። እስከዛ ግን ሰብስክራይብ ያደረጋችሁ ጠብቁን ጋይስ። እና ጋይስ የዛሬውን ቪዲዮአችንን እንዴት አያችሁት? እንዴት የሚታይ ነገር ነው? ሶ ለዚህ ቪዲዮአችን ማበረታቻ ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። በቀጣይ ደግሞ ሌላ ቪዲዮችን እንድንሰራ ደግሞ አበረታቱ። ሌላ ነገር አንፈልግም። ቢያንስ ከእናንተ የምንፈልገው ላይክ እና ሰብስክራይብ ብቻ ነው። እና ጋይስ የዚች ደሴት ላይ መግቢያዋ እዚህ ጋር ነው። በዚህ ድልድይ ነው ሄዳችሁ የምትገቡት። መግቢያዋ እዚህ ጋር ነው ያለው እና መግቢያ 70 ድርሃም ነው ቼክ አደረግን እና በቀጣዩ ብቻውን ደግሞ የሱን ቭሎግ የምንሰራ ይሆናል ማለት ነው። ሰው እዚህ ጋር ያለውን ግን አጠይቁኝ እንዳለ ሰው ብቻ ነው የምትረግጡበትን ለቅማችሁ ፈለጋችሁ ነው የምትረግጡት። የሆነ መርጣችሁ ካልሆነ ሰው ትረግጣላችሁና ይውላችሁ እዚህ ወንበሩን ይዞ ፋሚሊውን ሰብሰብ አድርጎ ህፃናቱ እንደምታዩት ሁሉ ይሯሯጣሉ እና እንዳለ ሰው ብቻ ነው ያለው። ሰው ነው የምታገኙት ሙሉ ማለት ነው። ሙሉ ውስጥ እንዳለ ሰው ነው። ይሄን የሚያክል ውስጥ ላይ እንዳለ ሰው ሞልቶ ቦታ ጠባቂ ምናምን ስታስቡት ኢማጂን አድርጉ ማለት ነው። እና እንዳለ እስከ ላይ የሚታያችሁ ከሆነ ሰው ነው ያለው። በእርግጥ ትንሽ ብዙ መቅረጹ ምናምን ስለማይ አብዛኛውን ሰው እዚህ መጥቶ ልደት ያከብራል፣ የተለያዩ ሴርሞኖችን ያከብራሉ፣ ጊዜ ያሳልፋሉ። እዛ ጋር ይታያችኋል ልደት ምናምን ተከበረ ነው። እዚህ ጋርም እንደዛው ምናምን ነው። በቃ ሙሉ ነገሩ ዋው ነው። ወደነዋል ትላላችሁ ጋይስ። እዚህ ጋር ደግሞ እንደምታዩት ከኋላችን ፌስቲቫሎች አሏቸውና እዚህ ጋር የሙዚቃ ምናምን መድረክ አለ። እስኪ በትንሹ ሙዚቃቸውን እንስማ። गुड़ी बहरी मेहरबान